ሶስተኛው ተኙ አላቸው። ተኙ አለና የሚያስተኛችሁ ካለ ሌላ መልስ ነው። ተኙ አለና የሚያስተኛችሁ ካለ ወድጄ ፈቅጄ ነው እንጂ የሚያዘው በእናንተ ስልጣን አይደለም። አባት ወይ ከዚች ሰዓት አድነኝ ካለ በኋላ አባ ሰባህኒ በስብሐቴ አባት ወይ በክብሬ ግለጠኝ ይላል። እዛው ላይ ቁጥር 27 ላይ ተነሳው እዛው 27 ላይ ማለት ነው። እና ከዚህ ጋር አድነኝ እዚህ ጋር ደግሞ ከኔ ትለፍ ካለ በኋላ ከዛ በኋላ መልሶ ምንድነው ያለው? ግለጠኝ አለ። እዚሁ ላይ ሲተረጉሙት ምንድነው የዛን ጊዜ እግዚአብሔር አብ ለእግዚአብሔር ወልድ ተናግሯል። ወአዲስ ይባክ አሁንም እገልጥሃለሁ በዮርዳኖስ እንደገለጥኩህ በቀራንዮ እገልጥሃለሁ ብሎታል። እና የመጀመሪያው ክብሬን ግለጠው ብሏል። እዛው ላይ ግን ይቺ ተለፍ ከኔ ወይንም ደግሞ ይቺን ሰዓት አሳልፋት ይቺን ጽዋ ልጠጣት የሚለው ሐሳብ ተመሳሳይ ብዙ ሐሳቦች አሉ። እነዚህ ሐሳቦች ሲተረጎሙ ምንድነው ተብለው የሚባሉት? አንደኛው ሰው የሆነው እግዚአብሔር ያንን መከራ ሊቀበል ነው እና ይህ መከራ በእኔ አይሁን አይደለም፣ እኔ መከራውን ተቀብዬ ምእመናን ይዳኑ ያንተም ፈቃድ ይሄ ነው። የእግዚአብሔር አብ ፈቃድ የዓለም ድህነት ነው፣ የወልድም ፈቃድ ዓለምን ማዳን ነው። ስለዚህ ይሄ ለማለት ነው። ከዛ እዛው ላይ ቀጥሎ ግለጠው ልጅህን ይላል። ወበከማ አኮነንኮ ላይለ ኩሉ ዘሥጋ ወደም ወነፍስ ለልጅ ሁሉን በእጁ ጭብጥ በእግሩ እርግጥ አድርገህ እንዳስገዛለት ከማይምሩ ከለከ ለአምላከ ጽድቅ ዘባማን አንተ እውነተኛ የባህሪ አምላክ መሆንክን ያውቁ ዘንድ ልጅህን ግለጠው ይላል። ልጅህን ግለጠው ማለት የባህሪ አምላክነቴን ልግለጥ ነው። አንደኛ በዮርዳኖስ ተገለጠ የምንለው እግዚአብሔር አብ ይህ ዝንቱ ውእቱ ወልዴ ዘአፈቅር ወለቱ ስምዖ የምወደው የማፈቅረው ለተዋህዶ የመረጥኩት ለመስዋዕትነት የመረጥኩት ልጄ ይህ ነው። የአብ ልጅ ነኝ ሲላችሁ የዮሴፍ ልጅ ነህ አትበሉት። ከአብርሃም በፊት አለው ሲላችሁ ዳህራዊ አምላክ ነህ አትበሉት። ፈጣሪ ነኝ ሲላችሁ ፍጡር ነህ አትበሉት። ይህንን ግለጠው ነው። በመስቀል ላይ ደግሞ ምኑ ይገለጣል ከተባለ ይችን አንድ ተናግሬ ይችኛው ልዝጋት። ለምሳሌ እግዚአብሔር ነግሰ ይላል ቅዱስ ዳዊት። እግዚአብሔር ነግሰ እግዚአብሔር ነግሰ ስብሐቲሁ ለብሰ ኃይሎ ወቀነተ። ባጭሩችን የፈለኳት እግዚአብሔር ነግሷል። እግዚአብሔር ሲነግስ ምንድነው የሚለብሰው? ልብስ ነው አይደል? እግዚአብሔር ግን ራቁቱን ሆኖ እግዚአብሔር ነገሰ ይላል ቅዱስ ዳዊት። ምንድነው እንግዳ ልብሱ ካለ ስብሐቲሁ መልሱ ነው። ስለዚህ እግዚአብሔር ስብሐቲሁ የተባለው ምስጋናው ጌትነቱ በምን የተገለጠው? በመስቀል። በመስቀል ጌትነቱ እንደተገለጠ ከተባለ ሰባቱን ተአምራት አሳይቶ የዓለም ገዢ እኔ ነኝ፣ በምኩራብ ትመኩ እንደሆነ መጋረጃችሁን ቀደድኩት፣ በፀሐይም ትመኩ እንደሆነ እኔ ነኝ ፀሐይ እሷ አይደለችም ለማለት ፀሐይን አጨለመ። በአባቶቻቸው መቃብር እያስተካከሉ ጌታም ብሏል አሌለክሙ ጻፍቶ ፈሪሳውያን እናንተ መቃብር የምታስጌጡ ላያችሁ የተለሰነ መቃብር ወዮላችሁ ብሏቸዋል። በመቃብር የአብርሃም የእንትና መቃብር እያሉ ይመኩ ነበርና ሙታንን አስነስቶ ገለጠባቸው። ስለዚህ ይህን ሁሉ አድርጎ ምንድነው ለማለት የፈለጉት? የባህሪ አምላክነቱን አሳወቀ። ግለጠኝ ያለው ይህ ሁሉ ነገር ይሁንና መከራውን እኔ ልቀበለውና ምእመናን ይዳኑ ነው ባጭ ይሄኛው ማለት ነው። ሌላው አምላኬ ለምን ተውከኝ አለ። አምላክ አለ ወይ? ይሄም ጥሩ ነው። ቅድም አንድ ነገር ብያለሁ አይደል? ይቺ የተነገረችበት የመጀመሪያዋ ጽንሰ ሐሳብ ለአቅርቦተ ሰይጣን ተብላ ነው የምትተረጎመው። ሰይጣን ክርስቶስ አምላክ መሆኑን አውቋል አላወቀም እያልን የመጣነው። አስቀድሞ አላወቀም። እስከ መቼ ድረስ አላወቀም? እስከ ዓርብ ድረስ በፍጹም አላወቀም። ብዙ ነገር እኮ አምጥቷል። በፊት ምን ያደርጋል? ብዙ ፈተና ያመጣል። እንደው አይሁድን ሁሉ እያመጣ አንተ የእግዚአብሔር ልጅ ከሆንክ ይሉታል። የእግዚአብሔር ልጅ መሆንክን ንገረን ሲሉት የዮሐንስ ጥምቀት ከወዴት ነው አላቸዋል። ከዛ እነሱ ከሰማይ ነው ብንል ለምን አላመናችሁም? ከሰው ነው ብንል ዮሐንስ ነብይ ነው ህዝቡ ይወግሩናል። ምን እንበል? አናውቅም። እኔም ይሄን በምን ስልጣን እንደማደርገው አልናገርም። ደበቀው። ስውር ነው ማለት ነው። ስለዚህ እስከ ዓርብ ድረስ ተሰውሮ ይኖር ነበር። ሰይጣን አምላክ መሆኑን ቢያውቅ ኖሮ አያሰቅለውም። ለምን? ጥያቄ ለምን? አንደኛ የያዛቸው የማረካቸው በሲኦል ያጎራቸው ነፍሳት ይማረካሉ። ሁለተኛ የክርስቶስ ሞቱ ሰይጣንን ማጥፋት እንደሆነ ያውቃል። ራሱን እንደሚቀጠቅጠው ስለሚያውቅ በራሴ ሚስማር አርጌ የምወጋ ጅል እኔ ነኝ አይደለሁም ለሚል ሰይጣንም ማለት ነው። ስለዚህ ቅዱስ ርቱዐ ሃይማኖት ሲናገር እንዲህ ይላል። የጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎተ ሐሙስ ማታ ሲጸልይ ነው ያደረው እና በጣም የሚደንቀው ይቺ ከዚች ጀምሮ ለምሳሌ የሰው ልጅ ሌላም የሰው ልጅ እያለ የምትነገረው እኔ የዳዊት የአብርሃም ልጅ ነኝ የዳዊት ልጅ ነኝ እያለ የሚናገራት ሐሳብ ከሰይጣን የሚሰውርባት ሐሳብ ናት። ከዛ ሰይጣን በጸሎተ ሐሙስ ሲሰግድ ሲያየው ላቡ ሲወርድ ሲያየው በቃ እንዴ
ሙታን ሲያስነሳ የነበረ ወለተ ኢያኢሮስን ወልደ መበለትን አልዓዛርን ያስነሳ አምላክ እንዲህ አድርጎ ሞት መጣ እኔ እነዚህን ጭፍራዎች ባስነሳ ይፈራል እንዴ እያለ ልብ ተሰምቶታል። የክርስቶስ ድካም ወይንም ክርስቶስ የሚያደርጋቸው ነገሮች ሁሉ ሰይጣንን ግራ አጋብተውታል። ስለዚህ የዛለት ወዙ ይሄ ከፊቱ የሚወጣ ወዝ እንደ ደም ሆኖ ይወርድ ነበር በድንጋዩ ላይ ይላል። እንደዚህ ሆኖ ሲያየው አባቱ ይህች ጽዋ ከኔ ትለፍ ሲል አምላክ ነው ብዬ ነበር ይፈራል እንዴ አምላክ አለው ወደ ማለት ጠያቄ ገባ ሰይጣን ማለት ነው። ከዛ መጨረሻ ላይ ምንድነው የሆነው? እቺን ነው መናገር የፈለኩት። ቅዱስ ርቱ ሃይማኖት ይህን ሲናገር ክርስቶስን ሰይጣን አሳሰረው ይላል። አሳሰረው ሲያስዘው አምላክነቱን አሳውቆ ነው የተያዘው። አምላክነቱን አሳውቆ ነው ከይሁዳ የተያዘው። እዛ ሲጸልይ ቆይቶ ሐዋርያትን ሲቀሰቅስ ቆይቶ በሶስተኛው ተኙ አላቸው። ተኙ አለና የሚያስተኛችሁ ካለ ሌላ መልስ ነው። ተኙ አለና የሚያስተኛችሁ ካለ እንከሰኑ አይርፉ። አሁን ይሁዳ እየመጣ ስለሆነ ማለት ነው። ከዚያም በኋላ ይሁዳ ሰራዊት ይዞ ሲመጣ ክርስቶስ ከጫካው ወጥቶ ሜዳ ላይ ነው የተቀበላቸው። ለምን? የባህሪ አምላክነቱን አሳውቆ ስለሚይዛቸው። ከዛ በኋላ እኔ ነኝ አላቸው። እኔ ነኝ ሲላቸው ወድጄ ፈቅጄ ነው እንጂ የሚያዘው በእናንተ ስልጣን አይደለም ማለቱ። ከዛ ያዙት። ሲያዝ አምላክ ከሆነ እንዴት ይያዛል አለ። አሁን ሰይጣን ልብ እየገዛ ነው የመጣው ማለት ነው። ስለዚህ ከዚህም በኋላ አሳዘው። ባጭሩ ነገረ መስቀል አልተርክም። ከተያዘ በኋላ ያ ሁሉ መከራ ሲያርፍበት አምላክ ቢሆን እኔ ሰይጣን ከሚሰራው ተንኮል ይልቅ የሚከፋው ተንኮሉ የትኛው መሰላችሁ? ክርስቶስን ማስገረፉ ማሰቀሉ ብቻ አይደለም፣ ክርስቶስ ፊት ላይ የንቀት ስራ እንዲሰራ ማድረጉ፣ ምራቅ እንዲተፋበት አድርጓል። እንኳን አምላክ ላይ አንድ ተራ ሰው ላይ ምራቅ ብንተፋበት ቁጣው ያስቀምጥ። ስለዚህ ምራቅ ሲተፋበትም ታገሰ። ስለዚህ ሰይጣን ምራቅ እየተፉበት እንኳን የማይናገር ታዲያ ማን ነው የሚል ግራ ውስጥ ተጋባ ማለት ነው። ከዛ መጨረሻ ላይ መስቀል ላይ ሲሰቀል ሲቸነከር ዝም አለ። ባጭር ቃል የተናገራት እዛ ላይ ስለሆነ ማለት ነው። ከዛም በኋላ መጨረሻ ላይ መስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ የሚል ቃል ተናገረ። አይሁድ ሌላ ትርጉም ተረጎሙ።